ሰዎች ጋር ተሰብስባችሁ እያለ አንድ ሰው የማይባል ነገር ቢሏችሁ ወይም የሞኝ ቀልድ ቢቀልዱ እንዴት መመለስ አለባችሁ? ብዙ ሰው ወደ ጥልና ክርክር ይገባል። ስማርት ከሆናችሁ ግን እንደሌላው ሰው ሙዳችሁን ሳታበላሹ እንደዚህ አይነት ሰዎችን ሃንድል ለማድረግ ታክቲካል ሳይለንስ ቴክኒክን ተጠቀሙ። ቴክኒኩን ለመተግበር መጀመሪያ እነዛ ሰዎች ልክ ያልሆነ ነገር ሲናገሩ እናንተ መናገር ሙሉ በሙሉ አቁሙ። በመቀጠል ፊታችሁ ላይ እርጋታ በማሳየት ለተወሰኑ ሰከንዶች ከነሱ ጋር አይ ኮንታክት ማድረግ፣ በመጨረሻ ዝም ብላችሁ መልስ እስኪሰጣችሁ ድረስ መጠበቅ። ይህን ቴክኒክ እንዲሰራ የሚያደርገው ሰዎች በተሰበሰቡበት ዝም ስትሏቸው ምቾት ስለሚነሳቸው ያንን ዝምታ የሆነ ነገር በማለት እንዲሸፍኑት ግፊት ስለሚያደርግባቸው ነው። ስለዚህ ስለ እናንተ ትክክል እንዳልተናገሩ በማሰብ ይቅርታ ይጠይቃሉ፣ አሊያም ወሬውን ይቀይሩታል። እናንተም በተሰበሰቡ ሰዎች ፊት የራስ መተማመን ያላችሁ እንደሆነ ያሳያል። ምናልባት ዝምታችሁ ካልገታቸውና የማይሆን ንግግራቸውን ከቀጠሉ ደግሞ በቀጥታ ማለት የፈለጋችሁት ገብቶኛል፣ ግን ምን ለማግኘት ነው እንደዛ የምትሉት ብላችሁ በመጠየቅ መልሳቸውን ጠብቁ። በዚህ ሰዓት እናንተን ለማሳፈር ለመጉዳት ወይም ሰዎችን ለማሳቅ እንደሆነ መናገር ስለሚከብዳቸው ደግሞ እንደዚህ አይነት ባህሪ እናንተ ላይ እንዳያሳዩ ያደርጋቸዋል። ቀጣይ የሆነ ሰው ሩድ ሲሆን ይህን ቴክኒክ ለመጠቀም ድፍረቱ አላችሁ?